እሺ ጀመረው። ግብረ ሐዋርያት ምዕራፍ ክልኤቱ ሁልቅ አሐዱ ወአመ ተፈጸመ መዋዕለ ጴንጠቆስቴ መዋዕል 49 ቀን ጴንጠቆስቴ 50ኛይቱ ቀን ናት። ከ50ኛይቱ ቀን አስቀድሞ የሚሆን 49 ቀን በተፈጸመ ጊዜ አንድም መዋዕለ ሱባዔ ጰራቅሊጦስ ነው። ጴንጠቆስቴ አይለወጥም። ከ50ኛይቱ ቀን ቀጥሎ የሚሆን ሱባዔ ጰራቅሊጦስ በጽሐ በደረሰ ጊዜ እንዘሃለው ሁሎም ሆረ አሐተኔ ሁሉም አንድ ወገን ሆነው በአንድነት ሳሉ መጻ ግብተ እምሰማይ ድምፅ ከመ ድምፀ ነፋስ አውሎ እንደ ጥቅል ነፋስ ድምፅ ያለ ድምፅ ተሰማ። አንድም ከወደ ሰማይ ፈጥኖ ተሰማ። ወመልአ ኩሎ ቤተ ሀበ ሀለው ይነብሩ ሀለውና ይነብሩ አንድ ወገን ያሉበትን ጽርሐ ጽዮንን መላው። ወአስተርአይዎሙ ልሳናተ እሳት ክፉላት ከመ እሳት ዘይትከፈል ላንቃ ላንቃ ያለው ሆኖ ታያቸው። ልሳናተ እሳት ክፉላት እንደ እሳት ላንቃ ላንቃ ያለው ሆኖ ታያቸው። ከመ እሳት ዘይትከፈል ላንቃ ላንቃ እንዳለው እሳት ያታያቸው። በአምሳለ እሳት ዘይትከፈል ይላል። ላንቃ ላንቃ ባለው እሳት አምሳል ታያቸው። ወነበረ ዲበ ኩሎሙ በሁሉም አደረባቸው። ወተመልኡ ኩሎሙ መንፈሰ ኃይል በቁሙ ኃይል የሚሆናቸውን እውቀት የሚሆናቸውን ሀብት ገንዘብ አደረጉ። እሳት ከወንጌል ተብሏል። ነፋስ አለው መንፈስ ቅዱስን ነፋስ ኃያል ነው። ነፋስ አለው መንፈስ ቅዱስን ነፋስ ኃያል ነው። መንፈስ ቅዱስም ኃያል ነውና። ነፋስ ረቂቅ ነው። መንፈስ ቅዱስም ረቂቅ ነውና። ነፋስ መንቅሂ ነው። መንፈስ ቅዱስም መንቅሂ ነውና። ነፋስ ሙሉእ ነው። መንፈስ ቅዱስም ሙሉእ ነውና። ነፋስ በሁሉ ሞልቶ ሳለ አይታወቅም። ዛፍ ሲያናውጽ ባህር ሲገስጽ ነው እንጂ። መንፈስ ቅዱስም በሁሉ አድሮ ሳለ አይታወቅም። ቋንቋ ሲያናግር ምስጢር ሲያስተረጉም ነው እንጂ። ነፋስ መዓዛ ያመጣል። መንፈስ ቅዱስም መዓዛ ጸጋ ያመጣልና። ነፋስ ፍሬውን ከገለባው ይለያል። መንፈስ ቅዱስም ጻድቃን ከኃጥአን ምእመናንን ከመናፍቃን ይለያልና። በነፋስ ጥቅመ ሰናዖርን ካፈረሰበት በኋላ ለመዓት እንጂ ለምህረት አልተፈጠረም ብለውታልና። ለምህረትም እንደተፈጠረ ለማጠየቅ። ወአሐዙ ይንቡ ዘዘዚአሆሙ በነገረ ኩሉ በሐውርት እየራሳቸው በ72 ቋንቋ ይናገሩ ጀመሩ። በከመ ወሀቦሙ መንፈስ ቅዱስ ይንብቡ ይናገሩ ዘንድ መንፈስ ቅዱስ ሀብቱን እንደ አደላቸው በከመ ወሀቦሙ ዘዘዚአሆሙ እየራሳቸው መንፈስ ቅዱስ ሀብቱን እንደ አደላቸው ይናገሩ ዘንድ ጀመሩ። በሐዋርያት አልተከፈለባቸውም። በሰብአ አርድእት ግን ከ15 በታች የለም እንጂ መላው አልተገለጸላቸውም። እንደ መጠናቸው ነው። ወሀለው በኢየሩሳሌም ሰብ ሄራን አይሁድ ይነብሩ እምኩሉ አሕዛብ ዘእንተ ሰማይ ሀለውና ይነብሩ አንድ ወገን ነው። በአራቱ ማዕዘን ካለ አሕዛብ ተለይተው ለገበረ በዓል የወጡ ደጋግ ሰዎች በኢየሩሳሌም አሉ። እስራኤል ከሚጠት በኋላ በየወደዱት ሀገር ይኖራሉ። ለገበረ በዓል ይወጣሉ። በዓለ ፋሲካን ካከበሩ በኋላ 7 ሱባዔ ቆጥረው 49 ይሆናል። በ50ኛይቱ ቀን ሰዊትን ያከብራሉ። እስከዚያ ሀገሩ የቀረበው ከሀገሩ ደርሶ ይመለሳል። ሀገሩ የራቀበት የመንፈስ እንትን የጰራቅሊጦስ አልቆ ነው ወደ ሌላ ተሻግሮ ነው ገና ነው? አለቀ እንዴ? አለቀ። ጥሩ እሺ። ጥያቄ አለኝ። አንድ ጥያቄ። ላንቃ ማለት ነው? ላንቃ በትግርኛ ምንድን ነው? እርሶስ መምህር እንኳን ሀልሀልታ ነው። በትግርኛ ነው የምለው። በትግርኛ
በትግርኛ የተናገርኩ እኮ ነኝ። ሀልሀልታ ሀልሀልታ እንዴት ይከፈላል? እንዴት ይከፈላል ማለት ፍላይ አይደለም? አይ ላንቃ ብልብል ዝብል ዘሎ ኮይ ሓዊ አምነት ናይ ሽማዕተሪና ተፍትርስ ብልብል ዝብል እሱ ነው የተከፈለው። ጥሩ እናመሰግናለን። ሁላችሁንም እናመሰግናለን። እና ምንድን ነው የምትሏቸው ለቤተሰብ? ይህንን አዳምጣችሁ ከጨረሳችሁ በሉ እርሶ ይበሉ። ይህንን ከሰማችሁ በኋላ በሉ ከኔ ጋር ነን። እኔ እኮ የምላችሁ እኮ ነው የምትሉ። እኔ የምላችሁ በሉ። ይሄ ቤተሰብ በሉ ቤተሰብ የመምህር ሙሴ ቤተሰቦች በሉ። ወደዚህ ያያችሁ ይህንን ትምህርት ከተከታተላችሁ በኋላ ከወደዳችሁት ከተመቻችሁት ላይክ ሼር ማታደርጉ ከሆነ ኮፒ ሊንክ ማታደርጉ ከሆነ ሰብስክራይብ ማታደርጉ ከሆነ የማታደርጉ ከሆነ አዎ በልቶ የማይመርቅ ሰው ማለት ናችሁ በሏቸው። በልቶ የማይመርቅ ሰው ማለት ናቸው። አዎ ጥሩ አመሰግናለሁ።